ሰላም ሰላም እንዴት ናችሁ? በዚህ ቪዲዮ እንዴት ወደ አክቲቭ ዳይሬክተሪ ሲስተም ጆይን እንዴት እንደምታደርጉ የማሳያችሁ ይሆናል። በዋናነት አክቲቭ ዳይሬክተሪ ሲስተም በተቋማት ቢውል የሚደረገው ሃርድዌር እና ሶፍትዌር ሪሶርሶችን ማኔጅ ለማድረግ ሲሆን እንዲሁም ለሴኩሪቲ ሪዝን ወይም ለተለያዩ አስተዳደራዊ ስራዎች ተቋማቶች አክቲቭ ዳይሬክተሪ ሲስተምን ቢውል ያደርጋሉ። በዚህም አንድ ሰው ወደ አክቲቭ ዳይሬክተሪ ሲስተም ጆይን ሲያደርግ የሚያስፈልጉት ሪኳየርመንት ይኖራል። በዋናነት ከማንኛውም ዩዘር ወደ አክቲቭ ዳይሬክተሪ ሲስተም ጆይን ለማድረግ ዩዘር ኔም እና ፓስዋርድ ከተቋሙ አድሚኒስትሬተር ወይም አክቲቭ ዳይሬክተሪ ሲስተም ከሚመለከተው አካል ዩዘር ኔም እና ፓስዋርድ መቀበል ይኖርበታል ማለት ነው። ስለዚህ አንድ ሰው ወደ አክቲቭ ዳይሬክተሪ ሲስተም ሲቀላቀል እነዚህን ሁለት ነገሮች ያስፈልጉታል ማለት ነው። ዩዘር ኔም እና ፓስዋርድ ማለት ነው። ሶ ሁሌም እነዚህ ዩዘር ኔም እና ፓስዋርዶች መቀበል ይኖርብናል ማለት ነው። ሶ በዋናነት እንዴት ጆይን እንደምናደርግ እኔ ለምሳሌ ይሄ የምታዩት የእናንተ ኮምፒውተር ወይም ልትጠቀሙበት የምትፈልጉ ኮምፒውተር ቢሆን ሁሌም ስትገቡ ሎክ የሆነ ኮምፒውተር ነው ልታገኙ የምትችሉት። እንደዚህ አይነት ኮምፒውተራችሁ ላይ ጆይን ስታደርጉ ኮምፒውተሩን ለመጀመሪያ ጊዜ አክሰስ ስታደርጉት ይሄን የመሰለ ኢንተርፌስ ይሰጣችኋል ማለት ነው። ሶ አድሚን ሊሆን ይችላል ለምሳሌ አንደኛው ዩዘር። ሶ እናንተ በሁለተኛው አዘር ዩዘር ጋር ትገባላችሁ ማለት ነው። ሶ አዘር ዩዘር ላይ ስትገቡ እነዚህ ሁለት ነገሮች ይጠይቋቸዋል። በዋናነት ዩዘር ኔም እና ፓስዋርድ የሚገባው እዚህ ጋር ይሆናል ማለት ነው። ሶ የተሰጣችሁ ዩዘር ኔም ለምሳሌ አንድ ተማሪ አባይ የሚል ኤንዲ የሚል ዘን ዩዘር ኔሙ 0984 የሚል ቁጥር ያለው ዩዘር ኔም ቢሰጠው እና ፓስዋርዱ እንደዚህ አይነት ቢሆን የተሰጠው ፓስዋርድ አሁን ይሄ የተሰጠው ፓስዋርድ ነው ብለን እናስብ። ይሄ ፓስዋርድ ካስገባ በኋላ እነዚህን እቺ ቀስት ምልክት ወይም ሰብሚት የምትለዋን እንነካለን ማለት ነው። እንደዚህ ስንነካ ይሄ ይበራልናል። አዘር ዩዘር ላይ ዩዘር ፓስዋርድ መስት ቢ ቼንጅድ ቢፎር ሳይን ኢን ይላል። which means አዲስ ፓስዋርድ እንድናስገባ ድሉን እየሰጠን ነው ማለት ነው። ሶ ኦኬ እንለዋለን ማለት ነው። ስለዚህ እዚህ ጋር ኒው ፓስዋርድ እና ኮንፊርም ፓስዋርድ የሚል ኦፕሽን አለን። ኒው ፓስዋርድ ላይ አዲስ የራሳችንን ፓስዋርድ በተላከልን ኮምቢኔሽን መሰረት ፓስዋርድ ኮምፕሌክሲቲን ማሟላት በሚችል መልኩ ለምሳሌ ቁጥር ያለው፣ ካፒታል ሌተር፣ ስሞል ሌተር ያለው፣ ስፔሻል ካራክተር ያለው ቢሆን ይመረጣል እናንተን ሴኪር ለማድረግ ስለሚፈለግ ማለት ነው። ሶ እዚህ ጋር ለምሳሌ ነው የምፈልገውን ላስገባ። እነዚህን ሁለት ነገሮች ካስገባችሁ በኋላ ይችን ኔክስት ማድረግ ነው የሚጠበቅባችሁ ማለት ነው። ሶ አዘር ዩዘር እንደዚህ ሆኖ ይመጣል ማለት ነው። your password has been changed ይላል። ዘን ኦኬ ነው የምትሉት ማለት ነው። ከዚህ በኋላ ይሄን ካስገባችሁ በኋላ ጆይን ወደ ማድረጉ ይሄዳል ማለት ነው። ሶ ይሄንን በትዕግስት እንጠብቀዋለን ኮንፊገር አድርጎ ሎጊን አድርጎ እስከሚጨርስ ድረስ ማለት ነው። ኮምፒውተራችን ከፍቷል ማለት ነው። ስለዚህ ይሄ አክቲቭ ዳይሬክተሪ ሲስተሙ ጆይን ካደረጋችሁ በኋላ ሊመጣላችሁ የሚችል ዩዘር ኢንተርፌስ ነው ማለት ነው፣ ወይም የኮምፒውተሩ ስክሪን ነው ማለት ነው። ሶ በዋናነት እዚህ ጋር ኮምፒውተሩ ላይ የተጫኑትን ሲስተሞች ብቻ ነው ሶፍትዌሮች ብቻ ነው አክሰስ ልታደርጉ የምትችሉት ማለት ነው። ሶ ያልተጫነ ሶፍትዌር አክሰስ አታደርጉም፣ ሶፍትዌር መጫን አትችሉም። ስለዚህ የአድሚን ፕሪቪሌጅ ያስፈልጋል ማለት ነው፣ ወይም አድሚኑን ጠይቃችሁ ነው ልታስጭኑ የምትችሉት። ሶ በዋናነት እዚህ ጋር ከተጫኑት ሶፍትዌሮች ውስጥ አንደኛው ይሄንን ቼክ ብናደርግ ግዕዝ አለ፣ ቲምቪወር ተጭኖበታል፣ ክሮም፣ እነዚህ የተጫኑ ሶፍትዌሮች ናቸው። ሶ እዚህ ጋር ፋይል ኤክስፕሎረር ላይ ስትገቡ ዚስ ፒሲ ላይ እንደዚህ አይነት ስፔስ ይመጣላችኋል። ለምሳሌ እቺ ኔትወርክ ሎኬሽን ላይ 2 ጂቢ ስፔስ ለእያንዳንዳችሁ የተሰጣችሁ ክላውድ ስቶሬጅ አለ። ሶ እዚህ ጋር የፈለጋችሁትን ፋይል ምን ማድረግ ትችላላችሁ? ማስቀመጥ ትችላላችሁ። ሶ በዋናነት አክቲቭ ዳይሬክተሪ ሲስተም በዚህ መልኩ ጆይን ታደርጋላችሁ። 2 ጂቢ ክላውድ ስቶሬጅ ስፔስ አላችሁ። እሱ ላይ የፈለጋችሁን ፋይል ማስቀመጥ ትችላላችሁ። የተቀየራችሁትን ፓስዋርድ እንዳትረሱት የሆነ ቦታ ላይ ያስቀምጡት። ሶ ይሄን ነው ዩዘር ኔም እና ፓስዋርድ ተጠቅማችሁ ነው ጆይን የምታደርጉት ለሌላ ጊዜ ማለት ነው። ስለዚህ ይሄንን
ይመስላል ያለው ሁኔታ። ችግር ካለ በተወካያችሁ በኩል ማሳወቅ ትችላላችሁ።